ሩታ በቃ እኔ በዚህ ሰዓት ከአስሩ ወንድ ጋር እንትን ያስጠላል። ሰላም ውድና የተከበራችሁ የኔ ናሁም ዩቲዩብ ፋሚሊዎቼ እንዴት ናችሁ? ነው ያለው። ፈጣሪ የተመሰገነው በድጋሚ ዛሬ መጥቻለሁ። እንደማልጠፋ ነገራችሁ ነበር። ይኸው ዛሬ ተከስቻለሁ። የኔ ፋሚሊዎች ስለ አንዳንድ ነገር ላወራላችሁ ነው የመጣሁት። ዛሬ አሪፍ ነገር ነው ይዤላችሁ የመጣሁት። በደንብ ተከታተሉኝ። ዛሬ እንደምታዩት ይኸው ከአዲስ ታቁታላችሁ። በፊት አዲስም አይደለም ታቁታላችሁ። ከዚህ በፊት ይኸው ከሱ ጋር ነው የመጣሁት። ይኸው እስቲ ስራ አንዳንድ ስሙን ምናምን እስከዛ የረሳችሁት ምናምን ካለ ያስተዋውቋችሁ። ሰላም ውድና የተከበራችሁ የናሁም ፋሚሊዎች እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በእርግጥ ልታቁኝ ትችላላችሁ፣ ማታቁኝ ትኖራላችሁ። እና ጠፍተን ነበረ። ዛሬ የመጣ ነው በአብርሽና በደስታ ምክንያት ነው። እንደምታውቁት ሩታ አርግዛለች። እናም እስካሁን ደስታ እስካሁን ድረስ አልሰማም። ይስማ እርግጠኛ አይደለም፣ ብቻ አልሰማም ነው የተባለው። እናም ደስታ ይስማ አይስማ ማቀው ነገር የለም። ብቻ እስቲ በጣም ነውር የሆነ ነገር የሰማሁት። ብቻ ምን ደስ የሚል ነገር አለ እየሰማሁ ያለው። አብርሃም ይሻላስ ነበር እንደኔ። አሁን ከደስታ ጋር እስቲ ጓደኛዬ የሚላችሁ ነገር አለ እና እስቲ እሱ ከነገራችሁ በኋላ እኔ እመለሳለሁ። እና ፋሚሊ እንደሰማችሁት ነው። እሱ ቶሎ ነገራችሁ እንጂ እኔ ቀስ ብዬ ልነግራችሁ ነበር። ያው እና ፋሚሊ እኔ የምላችሁ ምንድነው አሁን ደስታ ለሩታ እንዳስረገዛት አያውቅም። እና በጣም ደስታ በጣም ተደስቶ ተናዶ ነበር። ከዛ በኋላ ነው መለስ ብሎ የተደሰተው። በእርግጥ ሩታ ለሱ እንደዚህ ቀስ ብዬ ነግረዋለሁ ምናምን ብላ ነበር እና እንዳረገዘች አታውቁም እናንተም። ዛሬ አንድ ምስሉ ላሳውቃችሁ ነው የመጣሁት እና ፋሚሊ እና ደስታ በእርግጥ ልክ በቃ እሷም ነገ ቶሎ ብላ አርግዣለሁ ምናምን ብላ ነው የነገረችው ለደስታ ማለት ነው። ደስታም ድንግጥግጥ ብሎ እንዴት ሊሆን ቻለ ምናምን ብሎ ተናዶ ምናምን ከስንት ነገሮች በኋላ ነው ነገሮቹ ራሱ አብሰልስሎ ምናምን ያወቀው። እና ምን እላችሁ ነው እኔ የፈለኩት በጣም እኔ ደስ ብሎኛል ቤተሰብ እና ሩታም በጣም ደስ ብሏታል። ግን አሁን በጣም ያልፈለገው አምኖም ያልተቀበለው ማን ነው? ደስታ ኬንያ መጣሽ ምናምን ብሎ በቃ በጣም ማይሆንኛ ነው ጎያ ያለባት ለሷ ማለት በጣም ተናዶ ነበር ምናምን በዛ ሰዓት። በዛ ላይ ይሄ ነገር ሲነገረው ማይሆን ውስጥ ነው የገባው። እና እኔ ደስታ እንዲቀበላት እፈልጋለሁ። በእርግጥ አሁን ቢቀበላት ነው የሚሻለው። ለሱም አብረው ብዙ ነገር አላቸው፣ ቤት ገዝተዋል፣ መኪና አላቸው፣ ሁሉ ነገር አላቸው። ምንም ያጡት ነገር የለም። አሁን ልጅ ብቻ ነው ያጡት። እና ልጁን ደግሞ ያው እንደምንም ብለው አምጥተውታል። ግን እሱ ሊቀበላት አልቻለም። በጣም ደንግጧል ምናምን ነገሮቹ ምናምን ተወሳስቦበታል። እና እንዲቀበላትኛ ማድረግ አለብን ፋሚሊዎች። እና ምን ልላችሁ ነው የፈለኩት አሁን ሩታ እንደዚህ አልነበረም መንገር የነበረባት። ከጊዜ ሂደት በኋላ አረጋግታ ቀስ ብላ ምናምን ከሰው ጋር ሰብስባ ምናምን ነበር መንገር የነበረባት። እሷም ቸኩላ ነገረችው። እሱም በጣም አስደንግጦታል። በአንዴ እንዴት እንደዚህ ሊሆን ቻለ ምናምን በጣም ደንግጧል። እና እኔ ስለደነገጠ ነው። እና ሩታ አሁን በእርግጥ አሁን አሪፍ ላይ ነች። ሽማግሌ ልኮ ምናምን ተቀብሎ በአንዴ ሰርግ ምናምን ሆኖ ምናምን ነው በአንድ ላይ ሁሉ ነገር ስለተከናወነ እሱም በዛ የተነሳሳ ነው ድንግጥግጥ እንዴ በአንዴ ልታረግ ሲቻለች ምናምን ብሎ እሱ ራሱ በአንዴ ተዋክቦ ነው እንደዛ ሊል የቻለው። እና ከኔ ይልቅ እሱ በእርግጥ ያዳመጣች ይመስለኛል። እሱ ከመንገሩ በፊት እኔ አንድ የምነግራችሁ ነገር አለ። ሩታ ምንድነው ያለችኝ በውስጥ መስመር አወርታኝ። በእርግጥ የደስታ የኔ ወንድም እንደሆነ ብዙዎቻችሁ አታውቁም። አንድ ምስሉ ላሳውቃችሁ ነው የመጣሁት። ደስታ ማለት ለኔ ወንድሜ ነው። እና ደስታ የኔ ሁሉ ነገሬ ማከብሩ ሙወደው ወንድሜ ነው። እና ስለሱ አንዳንድ ነገር ልላችሁ ነው በዚህ ምክንያት የመጣሁላችሁ ፋሚሊዎቼ። ደስታ በእርግጥ ቶሎ ነው የሚናደደው ምናምን ነገሮች ምናምን ቶሎ አይገናዘብም። እና ቶሎ የመናደድ ቻንስ ባህሪም አለበት። እና ደስታ በህይወቱ በጣም ደስተኛ ነው። በቃ ምንም ጭንቀት ምናምን አይወድም። እሱም ለዛ ነው እንደዛ ደንግጦ የተናገራት ለሷ። እና እኔ ምለው ከዚህ በላይ ምንም የለም። እስቲ ትንሽ ወሬውን ትንሽ ያወራላችሁ። እናም ጓደኛዬ እንደነገራችሁ ከሆነ ሩታ አርግዛለች። እናም ደስታ ሊቀበለው አልቻለም። በምንም መልኩ በቃ ብታስረዳው ምንም ብትለው ቪዲዮን አይታችሁታል። ከፈለጋችሁ ምን አሳያችኋለሁ።
እና በቃ ምንም ሊቀበላት አልቻለም። ምክንያቱም ከዛ በፊት የነበራት ላይፍ የተበላሸ ነው። ጥሩ ስም የላትም ከዚህ በፊት። እውነቱን ነው። ቢጠራጠርም ያልፈርድበት ገብቷችኋል እያልኩ ያለሁት ኬን ያመጣሽ በቃ ማመን ከብዶታል። እኔ ራሴ ማመን ከብዶኛል። የሱ ልጅ ሁላ አይመስለኝ የወንድሙ ልጅ አይመስለኝ ሩታ በቃ እኔ በዚህ ሰዓት ከአስሩ ወንድ ጋር እንትን ያስጠላል። ሰውን እያጣላች አሁን ምን አለ በል ደስታን እንደ አብርሃም ነው የምታረገው። አብርሃም ምስኪን ልጅ ነው። ብቻ ከደስታም ጋር በመሆናችሁ ምንም ቅር አላለኝ፣ ምንም ቅር አላለኝ። ግን ያናደደኝ ከአብርሃምም ወልዳ አሁን ከደስታም ልደግም ነው። እስቲ ፋሚሊዎች ስለዚህ ጉዳይ ምን ትላላችሁ? እኔ በበኩሌ ምንም ደስ አላለኝም። እንዴት በሁለት ጓደኛሞች ልጅ ትወልዳለች? ማይሆን ነገር ነው ሩታ እያደረገች ያለችው ፋሚሊዎች። እና እስቲ ብቻ እኔ የሩታ ነገር ግራ እየገባኝ ነው። ወይንም መንፈስ ይኑርባት አይኑርባት እኔ ማውቀው ነገር የለም። ካልሆነ ጸበል እናስገባት። ከአስር ወንድ ጋር ተጋዳሚ የሚል መንፈስ ይውጣ ያላት ሩታ። ብቻ እኔ ግራ ገብቶኛል። ምንድነው አሁንም ምን አለ በል ከደስታ ጋር ጣልታ ሌላ ወንድ ጋር ትሄዳለች። የደስታ ጓደኛው ጋር ነው የምትሄደው። ብቻ ሩታ እየሰራች ያለችው ስራ ምንም ነገር አልተመቸኝም በዚህ ሰዓት። አሁን ወንዱን ሴት ያረገዘችው ባላቅም ብቻ እኔ ቅርም አላለኝም ደስም አላለኝም። ስለ ጾታው ምን አገባኝ። ብቻ ሩታ እየሰራች ያለችው ስራ ምንም አልተመቸኝም። ደስታንም ይኸው በዚህ በወጣትነት በለጋርሚው አንቺን አሮጊታውን ምን እዳ ያለበት እሱ ካንቺ ጋር ይሄን ቪዲዮ ደግሞ እንደምታየው እርግጠኛ ነኝ። በህግ ነው የምጠይቅሽ። ብቻ በጣም ግራ ገብቶኛል። እንዴት አንቺ እንደዛ ነገር ታረጊያለሽ? ትልቅ ሰው አይደለሽም እንዴ? ሲጀመር እኮ እያልሽ አይደለም ደስታ በ4 ዓመት ነው ምናምን ትበልጫለሽ። ወሬ ሰምቻለሁ እኔ ልጁን በዚህ በለጋርሚው የጓደኛዬን ወንድም እንዲስታረቂው በቃ ነው ያላስቻለኝ። ሳልፈልግ ነው ይውላ መጥቼ የምናገር ግዴታ ስለሆነብኝ ድምጽን ስጣቤል ምን ትላለህ ምናምን በቃ እያሉ ፋሚሊዎች አስጨነቁ ኮሜንት ላይ። ብቻ መሰሪው ስራ ሩታ ምንም አልተመቸኝ። አይነት ሰውቱን ምንቱን እኔ ግራ ገብቶኛል። ብቻ አንተ ደስ ብሏል እንዴ ኮንደም እንትን በማለቷ? እኔ በርግጥ አሁን ደስ ሊለኝም አይችልም። እንዴት ይለኛል? ነገሮች ምናምን ተወሳስቧል። እሷም በአንዴ ነገሩን ስላወራችሁ በቃ እሱም ማይሆን ውስጥናል። እነሱ በቃ አብረው ቤት ላይ ቁጭ ብለው ራስ በራሳቸው ተወያይተው ቢነጋገሩ ብዬ እኔ አስባለሁ። እሷ በጣም አናደዋለች። እሱም ቶሎ ነው የሚናደደው እና ነገሮቹ ምናምን በስትክክል አስተካክለው ወደ ቀድሞ ህይወታቸው እንዲመለሱ እኛ እንፈልጋለን። እነሱ የነሱን ደስታ ነው የምፈልገው። እኛ እነሱ ሲጣሉ ምናምን እኛ ደስታቸውን ነው የምፈልገው። እንደዚህ ጥላቸውን እኛ አንፈልግም ቤተሰብ። እና እኔ ምን እላችሁ ነው የፈለኩት፣ በእርግጥ አሁን ሩታ እንደዚህ ማድረግ አልነበረባትም። መጀመሪያ ዲኒ በቃ ብዙ ነገር አለ ከዚህ በኋላ የሚስተካከል እና እሷ ቶሎ ብላ ስለነገረችው ምናምን ማይሆን እስከባ የፈጠነ ማለት ነው። እሷ በእርግጥ እሷ እሱን ለማስደሰት ብላ ነው ቶሎ የነገረችው እንዳስመረመረችው። እኔ በውስጥ ነግራኛለች እንደዚህ ቀድሜ ላንተ ልንገርህ ብላኝ። ቀድሜ የነገረችኝ ግን ፋሚሊ ለኔ ነው ነግራኝ። እኔ ቀድሜ ላሳውቃችሁ ከነሱ በፊት ብዬ ነው የምነግራችሁ። እና እሷ ምናምን በውስጥ መስመር ምናምን እያወራችኝ እንደዚህ ልጅ ተፈጥሮ ነበር በመሃላችን ምናምን እንዴት አድርጌ ልንገረው ምናምን ስትለኝ እኔ ቀስ ብለሽ ምናምን ነገሮችን አስተካክለሽ ቀስ ብለሽ ነገር ቶሎ ከነገርሽው ሊናደድብሽ ይችላል። ከኛ ያመጣሽ ምናምን በቃ ማየን ውስጥ ነው በህይወታችሁ ጥል ይመጣል፣ ሴጣን ይገባል ምናምን ትጣላላችሁ ምናምን ብያት ነግሬያታለሁ። እና በህይወታቸው እንደሚጣሉ እየነገርኳት እሷ አስቀድማ ነገረች። በቃ እሷ አላስቻላትም። ለነገሩ እሷ ደስተኛ ስለሆነች በደስታ ምክንያት ነው የነገረችው። በጣም ስለተደሰተች በህይወቷ በደስታ ምክንያት ነው ለሱ የነገረችው። በጣም ስላስደሰታት እንደዚህ ልጅ ማርገዟ ምናምን ሁለተኛ ልጅ መምጣቱ እና ፋሚሊ በሱ ስላስደሰታት ነው እንትን ይሄ ነገር ያጋጠመው። በእርግጥ አሁን ላይ እየተፈጠረ ያሉት ነገሮች ምንም ደስ አይሉም። እሱ ቤትም ገዝቶላታል ምናምን ሁሉ ነገር አስተካክሎላታል። እና ፋሚሊ እኔ ምን ልላችሁ ነው ፈልገው፣ በእርግጥ አሁን እሷ እንደዚህ ስለነገረችው ቶሎ ምናምን ማይሆን ስለገባ ነው እንጂ አሁን እሷ ቀስ ብላ ብታስረዳው እኔ እንደነገርኳት ብታረግ ነገሮቹ ይስተካከሉ። በቃ ሊያምናትም ይችላል። እሷ ግን አላመናትም፣ አምኖም ሊቀበላት አልቻለም። እና አሁን እሱ በቃ ቤትም ስለገዛላት መኪና ሙሉ ነገር በቃ ስላስደስታት እሱም እንደዚህ አስደስቶኝ እኔ ምንም ሳላደርገለት ይሄም በቃ ልንገረው ዛሬ ቀን ይውጣልኝ ብላ ነው ነግራ ለሱ ለማስደሰት የሞከረችው። እና እኔ ምን ልላችሁ ነው ፈልገው ከዚህ በላይ
በቃ እነሱ አሁን ማስታረቅ ነው ያለብን ፋሚሊ። እነሱ በእርግጥ አሁን ላይ ተጣልተዋል፣ ተራርቀዋል ምናምን እንዲታረቁ ነው እኛ የምንፈልገው። እና ፋሚሊ እኔ ምን ልላችሁ ነው የምፈልገው፣ እነሱ አሁን በእርግጥ ተራርቀዋል፣ ጥሏት ሄዷል። በእርግጥ እዛው ናቸው፣ ተጣልተው ምናምን ጥሏት ሄዷል፣ ቤቱን ለቆ ወጥቷል። እና አሁን እኛ በራሳችን በኩል ተባብረን ምናምን በፍቅር እንድናስታርቃቸው አስታርቀንም ልጁንም ምናምን እንዲቀበልኛ ማድረግ አለብን። ደግሞ ይቀበላል ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ግን በመሃል ልጅ ከተፈጠረ ማለት እኮ በቃ ደስተኛ መሆን ነበር የነበረበት እሱ። እኔ እንደነገርኳችሁ ነው በጣም ስለደነገጠ በነገሮቹ ምናምን ስለተወሳሰበ ነው እንደዚህ ሊፈጠር የሚቻለው። እና አሁን አብረው በቃ አስታርቀናቸው ምናምን አንድ ላይ አድርገናቸው ምናምን ማየት ነው የነሱ ደስተኛም ደስታ እንፈልጋለን ቤተሰብ። እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ምናምን እያደረጋችሁ ቆዩን። እና የሚላችሁ ሐሳብ ካለ ትንሽ የመጨረሻ ያወራላችሁ። እና ምን መሰላችሁ የምላችሁ ምንም እኔ አላመንኩበትም። በቃ ውስጤ ደስታ እንደሆነ አላመንኩም። ባይዘው ደስታ የኔ ቤስት ጓደኛዬ ነው። ደስታ እንደምትወይም ቪዲዮ እርግጠኛ ነኝ በውስጥ አውርቻለሁ። እኔ ከሱ ጋር አላመንኩበት ምናምን ብሎኛል። በቃ እኔ ራሴ አላመንኩበት። ምንም ነገር አድርገን አናውቅም ምናምን ብሎኛል። ልክ ምንም ነገር አልፈጸምም ነው ብሎኛል። እና ልጁ እንኳን ቢወለድ እንኳን ዲኤንኤ መሰራት አለበት እሱም ብሎኛል። ይሄም የኔ ሐሳብ ነው። አላመነበትም። ሚስጥር ነው እየወጣ ያሉት። ገብቷችኋል? ማይወጣ ሚስጥር ማንም ማይወጣው ሚስጥር ነው እየወጣ ያሉት። እና ደስታ ጓደኛዬ እውነቱን እንደምታውቅ በቅርቡ ቀን ውስጥ እርግጠኛ ነኝ ልጁ ሲወለድም ዲኤንኤ ይሰራል። በእኔ ወጪ ነው የሚሰራው ሙሉን ዲኤንኤ እኔ ራሴ ነኝ የማሰራለት። ደስታ ሼም እንኳን ቢይዛው እኔ ነኝ የማሰራለት። የምሬን ምንም ምን ያላመንኩበት ምክንያቱም ጓደኛዬ ነው። ያልሆነ ላይፍ ውስጥ እንገባ አልፈልግም። አሁን ራስ በቃ ያልሆነ ውስጥ ያለው እንዴት እኔ ምንም ነገር አላደረኩም እያለኝ ብቻ ፋሚሊዎች እስቲ ለማንኛውም እኔ ከዚህ በላይ የምላችሁ ነገር የለም። እስቲ በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር እያደረጋችሁ ለሁሉም ለመላው ዓለም ይሄንን ይስማ። እውነታው ነው የጻጻፍነውን በቀጣይ እናሳያችኋለን። ብቻ ደህና ቆዩልን፣ እንወዳችኋለን። እና ፋሚሊ ለዚህ ቻናል አዲስ የሆናችሁ ምናምን እያያችሁት ቪዲዮ ይሄ ሰብስክራይብ፣ ሼር እያደረጋችሁ እንድትቆዩን እንፈልጋለን። እና ቤተሰብ እንደነገርናችሁ ነው በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልን።